በሚያምረው ሽቲዋ ስር እጆቼን ስድድ ሳርግ ደስ በሚለው ሰውነቷ ላይ ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንግዲህ ዛሬ በአዲስ መንገድ በአዲስ ስራ በአዲስ አይዲያ መጥቼላችኋለሁ። ይህን አይዲያን ከመናገሬ በፊት እቤታችሁ በድለብሳችሁ ለብሳችሁ ፎጣችሁን ጣል አድርጋችሁ ትራሳችሁን አቅፋችሁ የምታዳምጡኝ ሰዎች ኃላፊነቱን አልወስድም። ትራሳችሁን ለቀቅ ታረጋላችሁ፣ በድለብሳችሁን ከፈት አድርጋችሁ እግራችሁን ዘብዘብ አድርጋችሁ ውስጥ ቁጭ ብላችሁ አዳምጡ። ወደ ሌላ ቡድን ለመግባት ኦር ደግሞ ትውስታችሁን ከቀሰቀስኩት ይሄ የእናንተ ጉዳይ፣ የኔ አይመለከትም። እኔ አሪፍ አድርጎ ማቅረብ ነው የኔ ስራ። የመቻችሁ። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ፣ ሼር፣ ኮሜንት አስተያየታችሁን ስጡን። የመቻችሁ። እወዳችኋለሁ። ልክ በሚያምረው ሽቲዋ ስር እጆቼን ስድድ ሳርግ ደስ በሚለው ሰውነቷ ላይ ከዛ ይጀምራል። የሚጀምረው ከዚህ እኔና እሷ የተተዋወቅነው አንድ ቀን ዝናብ እየዘነበ ነፋሱ ቀሚሷን እየጋለበው ነበር። በዚህ ማለት ተዋወቅን። ትንሽ እንደተጓዝን የኔ ቤት ቅርብ ስለሆነ ለምን ወደ እኔ ቤት ሄደን አንጠለልም አልኳት። ሻፈረኛለች። በስንት ሙከራና ውትበታ አሳምኜ ወደ እኔ ቤት ወሰድናት። እቤት ገባች። ሶፋ ላይ ቁጭ አለች። ኩርምት ብላለች። አሳዘነች። እየተንቀጠቀጠች ነው። ጥርሷ ከጥርሷ ጋር ይገጫጫል። አየዋት፣ ሳሰውላት። እንዲያሞቃት ብዬ ሻይ አፈላሁላት። ያለችኝን ፎጣ ሰጧት። ትንሽ ቆይቶ ዝናቡ አባራ። ብድግ አለች። መሄድ አለብኝ አለች። አልቆይም አለች። በዚህ ዝናብማ እንደዚህ በስፍሻት ጂምቢ ያለኝን አንድ ጃኬት አውጥቼ ሰጣት። አመሰግናለሁ ብላ ወጣች። ቀናቶች አለፉ። ገረመች። እንዴት ጃኬቴን አትመልስልኝም እንዴ ብዬ እያሰላሰልኩ በድንገት በሬን ኮኮል። እሷ ነበረች። ጃኬቴን አጥባና ተኩሳ ይዛልኝ መጣች። በዚህ መሃል ትውቃችን ቀጠሉ። እንዲህ ያልን አንድ ሁለት ያልን ቆንጆ ወደ ፍቅር ህይወት ውስጥ ገባን። የሆነ ቀን ላይ አልጋዬ ላይ ጋደም ብዬ ዝናብ እየዘነበ አንዳች ኃይል ተናወጠኝ። ትዝ አለችኝ። እሷን አሰኘኝ። ሽታዋ፣ ጠረኗ፣ ሁሉ ነገሯ ናፈቀኝ። ግራ ገባኝ። አቁነጠነጠኝ። አልቻልኩም። ዱፍ ዝናብ ነበር እየዘነበ ነበር። ብድግ አልኩ ከአልጋዬ ላይ። ልብሶቼን አንድ በአንድ አረኩ። ለልብስ ምርጫ አልተጨነኩም። ማሰቡ እሷ ጋር መድረሴን ብቻ ነው። በዝናቡ ወጣ። ያው እንደማንኛውም ኢትዮጵያ ድሃ ማህበረሰብ እግረኛ ነው። እየተሯሯጥኩ ዝናብ እየበሰበስኩ ወደ ቤቱ ሄድኩ። በሯ ላይ ደረስኩ። አንኳኩ። ከፈተችልኝ። ያሸንዶን ጥጣቢ ጭንቅላቴን እየነካኝ ነበር። ምን ነው አታባራም እንዴ አለች። ታውቂ አይደል ዝናቡ አንቺን ያስታውሰኛል አልኳት። በሩን ከፈተችልኝ። እስክትገባ አልጠበቅኳትም። ተንበርክኬ ገባሁ። እያየችኝ የሳቀች ፎጣ ልታመጣልኝ ገባች። ፎጣ እስክታመጣልኝ የበሰበሱ ልብሶችን አወለኩ። አልጋው ተነጥፏል። አልጋ ላይ ትቼ ቁጭ አልኩ። በሰጠችኝ ፎጣ አደራርቄ ልብሴን ከፍቼ ቁጭ። ትንሽ እንዳየችኝ የሚሞቅህን ነገር ሻይ ላፍላለህ አለች። ላታቅፊኝ ፈለገሽ ነው አልኳት። እየሳቀች አይ እንደዛ ማለት እኮ አይደለም አለች። ብርድ ልብሱን ከፍቼ ወደ ራሷ አልጋ እጄን ሰደድኩላት። በህፍረት እየሳቀች መታ አልጋው ላይ ቁጭ አለች። ብርድ ልብሱን ለበሰ። ቤት ውስጥ ሽቲ ብቻ እንደምታረጋጋለሁ፣ ሌላ ልብስ እንደማትለብስም አውቃለሁ። እጆቿን ዘርግታልኝ ነበረ። ወደ እናቷ ሰርጉሽ ብሎ መታቀፍ አማረኝ። ቀፊኝ የሚል አንደበት ወጣው። አቀፈች። ጠረኗ ሰውነቴን ሲወረው ይታየኛል።
ትንፋሿ ቁና ቁና እየተነፈሰ በጆሮቼ ማር ሲያልፍ ይሰማኛል። በአንደኛው እጇ ይዛ ፀጉሬን ታሻሽኝ ነበር። በሌላኛው እጇ እንዲሞቀኝ ብላ ወገቤን ታሻሽኛለች። እኔም አንገቷ ስር ውሽቅ ብዬ ያ መዓዛ ሰውነቴን ውርር የሚያደርገውን ሽታ ቀስ እያልኩ እየኮመኮምኩ ነበር። እጆቼ አላስችል ብሎ ጀርባው ላይ የተሻሸ ቀስ ያለ ወደታች መውረድ ጀመረ። ቀና ብዬ ሳያት በህፍረት ፈገግ የሚል ጥርሷን ታሳየኛለች። ቀይ ናት። ትንሽዬ ነገር ሲነካት ቲማቲም እንደምትመስል አውቃለሁ። ሳታስበው አፍንጫው አካባቢ ቅልት ብሎ ጉንጯ ቲማቲም መስሏል። ንከሱኝ ይላል። ቀና ብዬ አየኋት። ወደ ከንፈሯ ተጠጋሁ። በአፍንጫዬ አፍንጫውን ነካኋት። እጆቼ መንሸራተት አላቆሙ። መቼ እንደሚያቆሙ ባላቅም እጄ ቀስ ያለ መንሸራተት ጀመረ። ሳላስበው ከባቱ አለፍኩ። ሌላ ዓለም ውስጥ ከራሴ ጋር ከሙቀቱ ከዝናቡ ዓለም ወጥቼ ከሷ ጋር ሌላ ሰሞን ውስጥ ነበርኩ። የእጄ ነገር አላስችል ብሎኝ ከእግሯ መሃል ላይ እጄን ሰደርኩት። ቁና እየተነፈሰች ፊቴ ላይ የሚተነፈሰው ትንፋሽ ሰውነቴን ውርር ያደርገዋል። አንዳች ኃይል ይናወጠኛል። ትንፋሼ ሙሉ ለሙሉ አይወጣም፣ ይቆራረጣል። የልብ ምቴ በጣም ይጨምራል። ስለምለም የሚሉ አይኖቿ ስታይ አላቅም ብቻ በዛ መሃል እያለን እጆቼ ከሽቲዋ ስር ከፍ ማለት ጀመረ። ይገርማል። ብቻ አላቅም በዚህ መሃል ላይ ያለን ይህን የምትከታተሉ ሰዎች ባለትዳር ካልሆናችሁ ወር ፍቅረኛ ከሌለሽ ምን ያደርግልሻል? ይሄ ለባለትዳርና ለፍቅረኛ አሳለፍሽ ህይወት ነው፣ አትድገሚ። ከዚህ በላይ መቀጠልም እኔ ስለማልችል ቀጣይ ቪዲዮ በቪዲዮ ይሰራል የምትሉ ሰዎች ካላችሁ ኮሜንታችሁን ጻፉልኝ። ይህን አይዲያ ያበደ አድርጌ በቪዲዮ አቀርብላችኋለሁ ማለት ነው። አንድ ተረካ አንድ ቪዲዮ ለዩቲዩብ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ ከሴር ጋር ነበር። አይ ቲንክ አስተያየታችሁን ብቻ ኮሜንት ላይ ጻፉልኝ። ይመቻችሁ። ወዳችኋለሁ። Wiggle, wiggle. Like